የተወደዳችሁ በዓለም ዙሪያ ያላችሁ የሁሉ አድማጭ ተመልካቾች የዕለቱን ልዩና መደመጥ ያለበት ወታደራዊ መረጃ ይዤላችሁ ቀርቤያለሁ። ሁላችሁም ላይክና ሰብስክራይብ ማድረግ ማድመጥ ጀምሩ። ለኢትዮጵያችን የምስራች ተሰምቷል። ባህር ኃይሉን ማስታጠቅ ተጀምሯል። ግብፅና ኤርትራ በስጋት ተናውጠዋል። በቀይ ባህር የኢትዮጵያ የጦር መርከቦች ነፍስ ሊዘሩበት ነው። ተዋጊ ጀቶቿ ሰማዩ ላይ ሊንሸራሸሩበት ነው። የኢትዮጵያ ሕልውናና ልዕልና ከቀይ ባህር ጋር የተሳሰረ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ተናግረዋል። የባህር በር ጥያቄው ምክንያታዊና ፍትሐዊ ነው ብለዋል። የጠቅላይ ሚኒስትሩ ንግግር ከሰማ ከሰዓታት በኋላ ኢትዮጵያ በቀጣይ ለባህር ኃይሏ የምታስታጥቀው መርከቦችና የጦር መሳሪያው ዝርዝር በመከላከያ መረጃ ምንጮች ይፋ ወጥተዋል። አንድ ስማቸው እንዲጠቀስ ያልፈለጉ የኢትዮጵያ ከፍተኛ ወታደራዊ ባለስልጣን ለዘ ኢኮኖሚስት ጋዜጣ ኢትዮጵያ ለባህር ኃይሏ የጦር መሳሪያ ሸመታ ለመጀመር መዘጋጀቷን ሹክ ብለዋል። ኢትዮጵያ መርከቦችን፣ የጦር አውሮፕላኖች እንዲሁም ሌሎችን መሳሪያዎች ለመግዛት ከሶስት ሀገራት ጋር ንግግር ላይ እንደሆነች ጠቁመዋል። ባለስልጣኑ ኢትዮጵያ ለባህር ኃይሏ አስፈላጊ የሆኑ ነገሮችን ከየትኞቹ ሀገራት ለመግዛት እንዳሰበች ለመናገር ባይፈልጉም የጋዜጣው የመረጃ ምንጮች ግን እነዚህ ሀገራት ሩሲያ፣ ፈረንሳይና ቻይና ሊሆኑ እንደሚችሉ ገልጸዋል። በዚህም ኢትዮጵያ ከየትኛው ሀገር ምን ልትገዛ እንደምትችል ሀሳባቸውን ሰጥተዋል። ከሩሲያ የጦር መርከቦችን፣ ከፈረንሳይ ተዋጊ ጀቶችን፣ ከቻይና ደግሞ ሚሳይሎችንና የአየር መከላከያ ሲስተሞችን ልትገዛ ትችላለች። ሶስቱም ሀያል ሀገራት ኢትዮጵያ ወደ ቀይ ባህር በጦር መርከቦቿ ለመመለስ የምታደርገውን ውጥን እንደሚደግፉ በይፋ ከዚህ ቀደም ተናግረዋል። ፈረንሳይ በቅርቡ ኢትዮጵያ ወደ ቀይ ባህር መመለስ ያለባት ጊዜ አሁን ትክክለኛ ወቅት ነው ማለቷ ይታወቃል። ፈረንሳይ ወታደርና የባህር ኃይል መልሶ ለማደራጀት ከኢትዮጵያ ጋር ውል ፈጽማ የነበረ ቢሆንም ከሰሜን ጦርነት በኋላ ስምነቱ መቋረጡ ይታወቃል። ከፈረንሳይ ጋር በተደረገው ስምነት 500 የሚደርሱ የባህር ላይ ጦር መሐንዲሶችና 1000 የሚጠጉ ከፍተኛ መኮንኖች ስልጠና መውሰዳቸውም ይታወቃል። ፕሬዚደንት ኢማኑኤል ማክሮን ፈረንሳይ በቀይ ባህር ላይ ኢትዮጵያ ልትገነባው ያሰበችውን የባህር ኃይል ጦር ሰፈር በሀገራቸው ስመጥር በሆኑ የምህንድስና ኩባንያዎች እንዲገነባ እንደሚፈልጉ ተናግረው እንደነበረም አይዘነጋም። ዛሬ ደግሞ ፈረንሳይ ኢትዮጵያ ወደ ቀይ ባህር መመለስ ወቅታዊና ፍትሐዊ ነው እንዳለች ተዘግቧል። ይህም ለሀገራችን ኢትዮጵያ ትልቅ የዲፕሎማሲ ድል መሆኑ ተገልጿል። ሩሲያ በተደጋጋሚ ለኢትዮጵያ ባህር ኃይል ድጋፍ ስታደርግ የቆየችና አሁንም እያደረገች የምትገኝ ሀገር መሆኗ ይታወቃል። ኢትዮጵያና ሩሲያ ዲፕሎማሲያዊ ግንኙነታቸውን የጀመሩበትን 125ኛ ዓመት ክብረ በዓል በቅርቡ ማክበራቸውም ይታወቃል። ኢትዮጵያ በሩሲያ ድጋፍ እየገነባች የሚገኝ የባህር ኃይል ዋና መስሪያ ቤት ህንፃ ግንባታ መጠናቀቁም ይታወቃል። በ3 ሄክታር መሬት ላይ ያረፈው የባህር ኃይል ዋና መስሪያ ቤት ባለ 4 ፎቅ ህንፃ ሲሆን የአስተዳደር ቢሮዎች፣ የሕክምና ክሊኒክ፣ የመሰብሰቢያ አዳራሾች፣ የስፖርት ማዘውተሪያ ስፍራዎችና ሌሎች መሰረተ ልማቶች ያካተተ ስለመሆኑ ስፑትኒክ አፍሪካ ዘግቧል። ይህም ፕሮጀክት ኢትዮጵያ በአፍሪካ ቀንድ ያላትን ቀጠናዊ ተጽዕኖ መልሳ ለማግኘት የምትከተለው ሰፊ ስትራቴጂ አካል ነው የተባለ ሲሆን ፕሮጀክቱ በታቀደለት ጊዜ በቅርቡ እንደሚጠናቀቅም ገልጸዋል። ኢትዮጵያ የባህር ኃይል ልማትና ስልጠናን ለመደገፍ ከሩሲያ ጋር የትብብር ስምምነት እንደተፈራረመች ይታወቃል። ስምምነቱም ከፈረንሳይ ጋር ቀደም ሲል የተደረገው የባህር ኃይል አጋርነት መቋረጡን ተከትሎ የተደረገ መሆኑ ተገልጿል። የኢትዮጵያ ባህር ኃይል ምክትል አዛዥ ኦፕሬሽናል ኮማንደር ጀማል ቱፊሳ በሩሲያ ባህር ኃይል ምክትል አዛዥ አድሚራል ቭላዲሚር ቮርቢቭ ከተመራ ልዑክ ጋር ተወያይተዋል። ልዑኩ በኢትዮጵያ ባህር ኃይል እየተገነቡ ያሉ የባህር ኃይል ተቋማት ጠቅላይ መምሪያና ቢሾፍቱ የሚገኘውን ማሰልጠኛ ማዕከል እንደጎበኙ ተገልጿል። ኢትዮጵያ የዘመንና ዜጎቿ የሚኮሩበት የባህር ኃይል ለመገንባት እየሰራች መሆኑን ተገንዝበናል ሲሉም የሩሲያ ፌዴሬሽን ባህር ኃይል ልዑክም ተናግረዋል። ኢትዮጵያ ከአውሮፓውያኑ 1993 አንስቶ ወደብ አልባ ሀገር ብትሆንም መንግስት የባህር ኃይል አቅሞች የንግድ መስመሮችን ለመጠበቅ ለዓለም አቀፍ የባህር ላይ ስጋቶች ምላሽ ለመስጠት በሚል ወደ ቀይ ባህር ለመመለስ እየሰራ ነው። በዓለም አቀፍ ላይ የኢትዮጵያ ጥቅም ለማስከበር የተቋሙን ዝግጁነት የበለጠ ማጠናከር እንደሚያስፈልግም የሩሲያ የባህር ኃይል ልዑክ
መናገራቸው ተዘግቧል። ስትራቴጂካዊ፣ ጂኦፖለቲካዊ፣ ጸጥታና ኢኮኖሚያዊ ስጋቶች የተደቀኑባት ኢትዮጵያ የባህር ኃይሏን ዳግም ለመገንባት ስራ መጀመሯን ይፋ ስታደርግ ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ከአፍሪካ ግንባር ቀደም የሚባል የአየር ኃይል እንደምትገባ ቃል እንደገቡ አይዘነጋም። የኢትዮጵያ ጂኦፖለቲካዊና ኢኮኖሚያዊ ጥቅምና በዓለም አቀፍ የውሃ ሕግ መሰረት የቀይ ባህርን ውሃ የመጠቀም መብቷን ተጠቅማ ኢትዮጵያ ጠንካራ የባህር ኃይል መገንባቱ ይፋ የሚሆንበት ጊዜ መቃረቡን ተከትሎም ቻይናም ለኢትዮጵያ ድጋፏን አሳይታለች። ቻይና ለኢትዮጵያ ሁሉን አቀፍ ድጋፏን አጠናክራ ትቀጥላለች ሲሉም አምባሳደር ቼን ሃይ ገልጸዋል። ቻይናና ኢትዮጵያ ከቴክኖሎጂ ሽግግር እስከ መሰረተ ልማት አውታሮች ማስፋፋት አብረው ሲሰሩ መቆየታቸውን አንስተው በቀጣይነትም ያላትን ሁሉን አቀፍ አጋርነትም ከኢትዮጵያ ጋር አጠናክራ ትቀጥላለች ብለዋል። ቻይናውያን ባለሀብቶች በኢትዮጵያ በተለያዩ ዘርፎች ላይ ተሰማርተው እየሰሩ መሆናቸውን አስታውቀዋል። በቀጣይ እንደ ማዕድንና ኢንዱስትሪ ልማት ባሉ ዘርፎች ባለሀብቶች ገብተው መዋለ ንዋያቸውን ፈሰስ እንደሚያደርጉም ገልጸዋል። ባህር ውቅያኖሶች ሳይቀሩ በኢትዮጵያ የታጠሩበት ዘመን አትላንቲክ እና ህንድ ውቅያኖስ የኢትዮጵያ ውቅያኖስ የተባሉበት ጥንታዊ ካርታ አብዛኛው የአፍሪካ ክፍል በኢትዮጵያ የተሰየመበት ታሪክ ነበረን። የኢትዮጵያ የምስራቅ በሯ ሲከፈት ቀይ ባህርና ህንድ ውቅያኖስ ወለል ብለው የሚታዩበት ጊዜ ነበረ። የምዕራብ በሯ ሲከፈት ደግሞ አትላንቲክ ውቅያኖስ እንደ ነሐስ እያበራም ተኝቶ የምናይበት ዘመን ነበር። ሶስት አህጉራትን አንድ አድርጎ የሚያስተዳድር ሰፊ ስርወ መንግስት በዓለም የተፈሩና የተከበሩ ሀያላን ነገስታትም ነበሯት። ኢትዮጵያ የጥንትና የዘመናዊው ዘመን የታሪክ ጸሐፍትም ይህንን ሀቅ በዘመን አሽሬ ብዕራቸው ለትውልድ ከትበውት ይገኛሉ። በአንደኛው ክፍለ ዘመን መጨረሻ ላይ ብቅ ያለው የኢትዮጵያ የሀያልነት ዘመን ማሳያ የሆነው የአክሱም ስርወ መንግስት በዓለም ከነበሩት የወቅቱ ሀያላን ሀገራት መንግስታት ውስጥ እንደሚመደብ የኢትዮጵያ ጥንታዊ ታሪክ ያሳያል። ኢትዮጵያ በዚህ ሩቅ ዘመን ላይ ከምስራቃዊ የሱዳን ጠረፍ እስከ ሞቃዲሾ ድረስ በተንሰራፉት ወደቦች ላይ መርከቦቿ ውቅያኖሱን ያዳርሱ ነበር። አዶሊስ፣ ሚዲር፣ ታጁራ፣ ዛይላ፣ ገበዛ፣ በርበራ የሚጠቀሱ ዋና ዋና ወደቦች ነበሩ። እነዚህ የበርበሮቿ ከዓለም አቀፍ ማህበረሰብ ጋር የተለያዩ ግንኙነቶችን ከማድረግ በተጨማሪ ከሀገር ውስጥ ለሚነሳው ረዥሙ የሲራራ የንግድ መስመር መዳረሻዎች እንደነበሩ ይገለጻል። በየብስና በባህር የሚከናወን ሁሉንም አህጉራት የሚያሳስር ረዥም የንግድ መስመር ከኢትዮጵያ ተነስቶ ሩቅ ምስራቅ ይደርስ ነበር። በአፍሪካ በኩል ከደቡብ ኢትዮጵያ ከቦንጋ በመነሳት መዳረሻዎቹ በቀይ ባህርና ህንድ ውቅያኖስ በሚገኙ ወደቦች ላይ ያደርጋል። ከቦንጋ ተነስቶ ወደ ሰሜኑና ምስራቁ የኢትዮጵያ ክፍሎችም የሚያመሩ መስመሮችም ነበሩት። በአክሱም ዘመን ኢትዮጵያ የራሷ የመገበያያ ሳንቲሞችን አሳትማ የምትጠቀም ብቸኛ አፍሪካዊት ሀገር የሚያስብላት ታሪክም እንዳላት ይታወቃል። አረብ ሀገራት በቀይ ባህር ዋነኛ ተገዳዳሪዎች በመሆን የቀይ ባህርን የኢትዮጵያ የንግድ ይዞታዎች በመወረራቸው እና ከውስጣዊ የፖለቲካ አለመረጋጋት ችግሮች ጋር ተዳምሮ የአክሱም ህልውና በ10ኛው ክፍለ ዘመን አክትሟል። አሁን ኢትዮጵያ ወደ ቀይ ባህር ለመመለስ መንገዱን ጀምረዋለች። የኢትዮጵያ በቀይ ባህር ላይ የባህር በር የማግኘት ጥያቄ ምክንያታዊና ፍትሃዊ የማይቀለበስ አቋም መሆኑንም ጠቅላይ ሚኒስትሩ አስገንዝበዋል። የባህር በርን በተመለከተ ሲናገሩ ጠቅላይ ሚኒስትሩ ኢትዮጵያ የማይናወጥ ብሔራዊ ጥቅም አላት፣ የቀይ ባህር መተላለፊያ ሰላማዊ በሆነ መንገድ ኢትዮጵያ ያስፈልጋታል ብለዋል። አድማጭ ተመልካቾች የዕለቱ ልዩ መረጃ በዚሁ ተጠናቀቀ። ለተጨማሪ መረጃ ላይክና ሰብስክራይብ